ሰለሜ ሰለሜ ቦያ ሰለሜ 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 ቦያ ሰለሜ ኢለኤጋ አዴ ቦያ ሰለሜ ኪቢና ባንጦና ቦያ ሰለሜ ወደፊት ወደፊት ቦያ ሰለሜ አት ወደ ኋላ ቦያ ሰለሜ ከፊት ያለው ዞሮ ቦያ ሰለሜ ያቀምሰሃል ዱላት ያለች እንግዲህ ሰለሜ ሰለሜ ቦያ ሰለሜ 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 ቦያ ሰለሜ 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 ቦያ ሰለሜ 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 አንን ጊዜ ነው እንዳስተውስ ያደረገኝ እንግዲህ ያው ተዝካርሽ ወደ ሚሊኒየም አካባቢ ነው ሰለሜን ይሰራ ነውና ሰለሜን ከሰራ ነው በኋላ ደግሞ እንደገና ያው ነፍሱን ይማረና እንግዲህ ሙዚቃው መሰረት አቢሎ ነው ከእሱ እንግዲህ በህይወት ባይኖርም ላበረከተልን ነገር ትልቅ ነገር ነው ያበረከተልን ፈጣሪ ነፍሱን ይማርላለውኝና ከሱ ደግሞ ተቀበለን እኛ ከኛ ደግሞ እንግዲህ ያው እዚህም ያሉት ህብረተሰብ ደግሞ የተቀባበልን እየጨፈርን እየሰራን ባሉ ያስተዋወቀን እንገኛልና እንዳልሽው እዚህ መገኘት ደግሞ በተፈጠረበት ሰለሜ በተፈጠረበት ምድር ላይ ሆነሽ ደግሞ አሁን እዚህ መገኘት በጣም ለኔ በድንቅ በቃ ላይ ደግሞ መመዝገቡ ለኔ ለለፋውበት ነገር ያየሁት ነገር አለ ማለት ነውና በጣም ደስ ነው ያለኝ በመገኘት ይላል። ቦያ ማለት መልከ መልካም ቆንጆ ማለት ነው። ሰለሜ ማለት ደግሞ ለግላጋ ረዘም ጸየም ያለች ማለት ነው። አንድ ላይ ሲሆን ቆንጆ ትሁት ረዘም ያለች ለግላጋ ጸይም የሀዲያ ልጃገረድ ማለት ነው። የሁለተኛው ትርጓሜ ቦያ ሰለሜ የተሰኘው ሁለተኛው ትርጓሜ የጭፈራ ሂደት ሲሆን ይህ ከፊት ያለው መሪው አለንጋ ይዞ ከኋላ ያሉትን ያስከትላል። ከዛ በጭፈራው ስልተ ምት መሰረት ዝግዛግ ይሄዳሉ። ዝግዛግ ሲሄዱ ይሄ ከፊት ያለው ባሰበው በልቡ በመራው ወደ ፈለገው አቅጣጫ ነው የሚሄደው። ስለዚህ እነዛ አምነው የተከተሉት አንደኛ አይለቁትም፣ ሁለተኛ ድንገት እንኳን ከሰልፍ ወጣ ያለ ካለ ዞሮ ባለንጋ ይመታል። ባለንጋ ሲመታ እንኳን አንዴ አምኖ ሰልፉ ላይ ከገቡ ቢያመው ቢገረፍ ሰልፉን ጥቶ አኩርፎ አይሄድም ማለት ነው። ሰለሜ መሪን መከተል የሚመራን መከተል ነው። ትልቅ አባት ይመራል፣ የባህል ሽማግሌ ይመራል፣ የፖለቲካ መሪዎች ይመራሉ። መሪን ተከተል የሚል ነው አንዱ መያያዙ። ሁለተኛ መያያዝ ልዩነትን መከልከል ነው። መደመርን የሚያሳይ ነው። መደመር ውስጥ ፍቅር አለ፣ መደመር ውስጥ አንድነት አለ፣ መደመር ውስጥ ጥላቻ የለም። መሪን ስንከተል ወጣ ገባ የሚል ይኖራል። ባለንጋ እንዳያችሁት ባለንጋ የማረም ነገር አለንጋ ለመምታት አይደለም፣ ለምልክት ነው። ወጥተሃል፣ ተጣማሃል፣ ቀናበል ለማለት ነውና ሰለሜ ብዙ እይታዎች ነው ያሉት። ሃይማኖታዊ እይታ አለ፣ ፍቅርን፣ ወዳጅነትን፣ አንድነትን ነው። ፖለቲካዊ እንደምታም ጭምር አለ። ስንያያዝ ነው የምንጠነክረው፣ ስንደመር ነው ጠንከር ምን ለማንፈታውና ያንን የሚያሳይ ትርኢት ነውና 5000 ሰዎች ሲሰለፉ በመርህ ነው በመያያዝ ነው የሚከተሉትና ይሄንን የሚያሳይ ነው የሰለሜ ትርኢት። ሰለሜ ሰለሜ ቦያ ሰለሜ ቦያ ሰለሜ አንገዱሴ ሰለሜ ለሰላም በሚል የ5 ኪሎ ሜትር ትርኢት ነበረ ያዘጋጀ ነው። ስናዘጋጅ አላማው ሰለሜ እንደሚታወቀው ሀገራችን ኢትዮጵያ የብዙ ብሔር የብዙ እሴት የብዙ ባህል ባለቤት ናት። ከዚህም አንፃር ሀዲያም የራሱ የሆነ እሴት ባህል ካለው ማህበረሰብ አንዱ ነውና ሰለሜ ደግሞ ተወዳጅ በኢትዮጵያውያን ዘንድ በጣም የሚወደድ ጭፈራ ነው። የዚህም ትርጉሙ እንደሚታወቀው መያያዝን፣ መቻቻልን፣ ለመሪ መከተልን፣ መሪን ማክበርን፣ ለመሪ መታዘዝንና በማወቅም ባለማወቅም ወጣ ያሉ ሰዎችን ወደ መስመር አስገብተው ከእንደገና ለዓላማ መጽናትንና ለዓላማ መቆምን የሚያሳይ ትልቅ እሴት አለን። ለዓለም ይህንን ድንቅ እሴትን ማስተዋወቅ ዓለም አውቆ በዚህ መልካም የኢትዮጵያ እሴት ላይ ለሰላም፣ ለመቻቻል፣ ለአንድነት፣ ለአብሮነት፣ ለወንድማማችነት የሚሆን እሴትን ለዓለም ማስተዋወቅ ነው ዓላማ ያደረግነው። አንደኛ ሰላም
ሁለተኛ ደግሞ ፍቅር። ለምን ፍቅር ከሌላ አትያያዥም። ማን አንዱ ለመንካት እንኳን አይፈልግም እኮ አይደል? ስለዚህ ጭፈራው ግን ምንድነው ፍቅርን አንድነትን የሚያሳይ ነው። ስለዚህ በፍቅር በአንድነት ውስጥ በሰላም ሙዚቃውን ታስኬጃለች እና ያ ደግሞ ከፊት ያለው ደግሞ አለንጋ ይዞ የምትሆነው ቀጥ በል ከኔ ጋር ተከተለኝ በቃ አብረ ሼፕ አድርገን አይደለም። አይ ማስተካከያ ነው እና ባህሎቻችን በነገራችን ላይ በጣም እንደዚህ አሁን ሰለሜን እንጥቀስ እንጂ እንደ ሀሳብ በጣም በየብዙ ብሔረሰቦቹ ስትገቢ የየራሳቸው መገለጫ የየራሳቸው ማንነታቸውን መግለጫ በደንብ ያለበት ነው እና ያው እኛ ብዙ ጊዜ ባህል ላይ አንሰራም። የምናፍቀው ሌላ ሀገር ነው። ያ ነው ትንሽ ይጎዳን ያለው። በከተማችን ላይ ዛሬ እንዳያችሁት የሀዲያ የዘመናት ቱባ ባህል ከሆነው ሴለሜ ትርኢት ወይም ጭፈራ 5000 ሰዎች የተሳተፉበት ትርኢት በከተማችን ላይ ተከናውኗል። ይህም ያው ሴለሜ የአንድነት ነው። ሴለሜ መያያዝ ነው። ሴለሜ ወጣ ገባ ያለውን የማስተካከል የመተራረም ባህል ነው። ይህ ባህል ደግሞ በወጣቱ ትውልድ እንዲተላለፍ ከማድረግ ባለፈም ዛሬ ዓላማ ተደርጎ በአፍሪካ ድንቃድንቅ መዝገብ ላይ እንዲመዘገብ ለማድረግ የተሰራ ስራ ነው። በዚህ ደግሞ በጣም ትልቅ ደስታ ተሰምቶኛል። እንዳያችሁት ሁሉ እኛ ጭምር የሴለሜ ትርኢት አካል ሆነን ነው ስንጨፍር የነበረውና ይሄ በጣም ትልቅ ደስታ ፈጥሮልኛል። የታዋቂ አርቲስት የቴዎድሮስ ካሳን ስለ ሴለሜ የከፈለውን እውቅና የሰጣንበት፣ ለተስፋዬ እውቅና የሰጣንበት፣ ለአቡሎ ጡምሮ ሴለሜን የመጀመሪያ ባድያ ዞን ላይ ብራንድ እንዲሆን ያደረገልን አርቲስትን እውቅና የሰጣንበትና በዝክረ አቡሎ የጀመርንበት ሳምንቱን ሙሉ ሴለሜ ሳምንት በማለት ዝክረ አቡሎን፣ ሌላኛው ደግሞ ሚስ ፒስ ቆንጅና ውድድር የሴለሜ ቆንጆን የመረጥንበት እኛ ኢትዮጵያውያን እጅግ ሰፊ ሀገር ነው። ካንቺ በላይ ምስክር የለም። እጅግ አስደናቂ ባህል ያለን ህዝቦች ነን፣ ግን ጨዋ ነን። ራሳችንን ፕሮሞት ማድረግ ማስተዋወቅ ላይ ትንሽ አይናፋሮች ነን። እኔ የጊነስ ሪከርዶችን ሳይ ብዙ ጊዜ በጣም አዝናለሁኝ። አንዳንድ ሪከርዶች ከኛ ላይ ተቀምጠው ዓለም ላይ አሉ። ሳውዲ አረቢያ ከቡና ጋር የተያዘ ሪከርድ አላት። እሱን ሳይ አዝናለሁኝና በአንድ ጊዜ በአንድ ቦታ ላይ ሀዲያ ዞን ሆሳና ከተማ ላይ ሴለሜ ለሰላም በሚል መሪ ቃል በአንድ ጊዜ በእኛ ቆጠራ ወደ 5000 ሰው ገምተን ነበር። ወደ 3000 አካባቢ ሰው አይተናል ራፍ ግምታችንና ይሄኛው በኢትዮጵያ ታሪክ በአንድ ጊዜ በአንድ ቦታ ላይ ብዙ ሰው የተሳተፈበት ረጅም ርቀት 5 ኪሎ ሜትር የሄደ የመጀመሪያው ቲፒካል ኢትዮጵያዊ ሪከርድ በመሆኑ በጣም ደስ ብሎናል። ትልቁ ትምህርት ሌሎች ህዝቦች ምን እንማራለን ነው። በአሁን ሰዓት አንድ ሰው የሆነ ፕሮዳክት ካለው ያን ፕሮዳክት ማርኬቲንግ ከሰራበት ሪከርድ ማይሆን ነገር የለም። ስለዚህ ነገ ከነገ ወዲያ አስኩ ካንቺ ጋር አዋሳ ልንገናኝ እንችላለን። እንደ እግዚአብሔር ፍቃድ ሶማሌ ክልል ልንገኝ እንችላለን። ኢትዮጵያ ውስጥ ልንገኝ እንችላለንና ከሪከርዱ ባሻገር ለሌሎች ክልሎች፣ ለሌሎች ህዝቦች፣ ለሌሎች ባህሎች የሚያስተላልፈው መልእክት ትልቅ ነውና ይሄን ያዘጋጁ ሰዎችን ማመስገን ፈልጋለሁ። ይሄ የዛሬው የተመዘገበው ወይም ያስመዘገብነው ነጥብ ምን ያደርጋል? አንድነታችንን እንድናጠናክር። ማዕከላዊ ኢትዮጵያ ውስጥ 10 ብሔር ብሔረሰቦች አሉ። የኛን ጎዳና ሐውልቶች፣ ፋውንቴኖች ሁሉ ካያችሁ በሴለሜ ነው የተሰራው። 10 ብሔር ብሔረሰብ የተያያዝነን። እንደ ኢትዮጵያ ደግሞ ኢትዮጵያውያን ተያይዘን ሆሳና እንደሚታወቀው የብሔር ብሔረሰቦች የብዙ ሃይማኖቶች ከተማ ናት። ብሔር ብሔረሰቦች ሃይማኖቶች ሁላችንም ስንያያዝ ነው የሚያምርብን የሚለውን መልእክት ነው የሚያሳይ። ቀጣይም ለመያያዝ አንድ ለመሆን እንድንሰራ ያነሳሳናል የዛሬው መድረክ። ኢትዮጵያ ሀገራችን ብዙ ባህል ብዙ እሴት ያላት ሀገር ናት። ከዚህም አንፃር እንደኛም አካባቢ የተለያዩ እውነት ለተለያዩ እሴት የሚጠቅመን ባህል አለን። እሱን ሁሉንም አደባባይ ላይ እያመጣን ህዝብ እንዲያውቅ የራሱ ባህልን ለሌላው እንዲጠቅም ከማድረግ አንፃር በሀዲያ ብዙ ባህል አለን። ለምሳሌ በሰላም ትልቁ ስፍራ የሚሰጥ ጢጉላ አለ። ጢጉላ እኛ አካባቢ ሰውን በማወቅም ባለማወቅም በስህተት ቢገል በጢጉላ ያልቃል ማለት ነው። ያ ቤተሰብ ሁለተኛ እኔ ቤት ላይ ችግር ደረሰ ብለው እንዳያስብ በፍቅር እንዲኖሩ የሚደረግ ትልቅ እሴት አለን። እሱንም ጭምር ብራንድ እናደርጋለን። ጉፍጉዳ የምንለው ሰው
በስተት ቢሰርቅ ሌላ ነገር ቢያደርግ እስቲ ይሄንን ጉፍጉዳን አልፋ ሂድ ሲባል ለማለፍ ይቸገራል ማለት። ስለዚህ የግድ ማመን አለበት። ትልቁ ደግሞ የሀዲያ ዘመን መለወጫ ያሆዴ በዓል በጣም ገራሚ ነው። በያሆዴ ብዙ ኢኮኖሚካል የሆነ እሴት አለበት ነው። ውጆም እንለው የተለያዩ ፕሮግራሞች ያሉበት ነው። እሱንም ጭምር ሰፋ አድርገን በደንብ እንሰራበታለን። ከዚህ በላይ ሰፋ እያደረግን እንሰራለን። ይሄ ከሪከርዱ ባሻገር ተምሳሌታዊ ትምህርቱ እጅግ አስገራሚ ነው። እኔ በተወለድኩበት ከተማ ላይ ሀገር ላይ የኖር ነው ታላላቆቻችንን እያየን ከመስመር ስንወጣ ታላላቆቻችን እየመለሱ ነው እዚህ ደረጃ ላይ የደረስነውና እንደ ሀገር የኖርንበት የብዙ ሺህ ዓመታት እሴታችን ይሄ ነው። የምናስተካክለው ነገር ካለ አሁንም ወደ መስመር ወደ መካከል መግባት አለብንና ከሪከርዱ ባሻገር መሪን መከተል፣ የሚወጣውን ወደ ውስጥ ማስገባት ተምሳሌታዊ ትርጉሙም እጅግ የቴሌሌ ነው። እኛውን እድሜያችን ትንሽ ልጆች ወልደናል። ወደ መስመር የምንገባው ሰዎች ወደ መስመር ገብተን የምናስገባውንም ማስገብተን እንደ ሀገር ካልቀጠልን እንትን መባል አለበትና ሀገር የሚኖረው በእሴት ነው፣ በባህል ነው። ባህላችን ደግሞ ለአጠቃላይ እድገታችን መሰረት መሆን መቻል አለበት። አሁን ያለንበት እኮ ጊዜ ከባድ ነው። አንድ ሰው የሆነች ሚዲያ ላይ ተነስቶ ብዙ ነገር ሊል ይችላል። እሱን መኮርኮም ማጥፋት አይደለም፣ መመለስ፣ ወደ መስመር ማስገባት ማድረግ አለብን። ለምን እኔና አንቺ እዚህ ደረጃ ስንደርስ ብዙ ስህተት ሰርተን ከብዙ ስህተት ተምረን ብዙ ሰዎች ግን ሳይጥሉን ወደ መካከል ወደ መንገድ አስገብተው ነውና ይሄ ተምሳሌታዊ ትርጉሙም እጅግ ደስ የሚል ነው። ዛሬ ያዘጋጀ ነው ያው በከተማና በእንትን ደረጃ ነው፣ በዞን ደረጃ ነው። ቀጣይ ግን መላው የኢትዮጵያ ብሔር ብሔረሰቦች እንዲገኙ ወይ ደግሞ የመላው ማዕከላዊ ብሔር ብሔረሰቦች እንዲገኙ አድርገን ሰፋ አድርገን በ10 ሺህ በዓለም ድንቃ ድንቅ ላይ ወይ በዩኔስኮ ላይ የማስመዝገብ ሞራላችንን የማስመዝገብ ሀሳባችንን ዛሬ በአፍሪካ ድንቃ ድንቅ ላይ መመዝገቡ በጣም ሞቲቭ ሆኖናል ማለት ነው። ቀደም ሲል ከቦያ ሴሌሜም ቀደም ብሎ እየሰራን ያለን ያሆዴ የሀዲያ ብሔር የዘመን መለወጫ በዓል አለ። በዓለም ኢንታንጀብል ቅርሶች ለማስመዝገብ በማይዳሰሱ ቅርሶች ለማስመዝገብ እየሰራን ያለ ነው። ሁለተኛው የሴሌሜ ቦያ ሴሌሜ ነው። ሁለቱ በአፍሪካ ድንቃ ድንቅም በዓለም በማይዳሰሱ ቅርሶች ላይም ለማስመዝገብ እየሰራን ያለ ነውና ዛሬ ደግሞ በአፍሪካ ድንቃ ድንቅ ላይ ሴሌሜን ቦያ ሴሌሜን ማስመዝገብ መቻላችን የጀመርነውን የሂቦንጎ የያሆዴን በዓልንም በዓለም በማይዳሰሱ ቅርሶች እንድናስመዘግብ በድንቃ ድንቅ መዝገቦች ላይ እንድናስመዘግብ ያደርጋል። ሌሎች አሁን ከስኮፑ ወጥተን ስናያቸው ያላየናቸው ባህሎቻችን ቱባ ባህሎቻችን አሉ። ሀዲያ አሁን የጢጉላ ስርዓት ተብሎ የትኛውም የግድያ ምን የተፈጸመ ነገር በባህላዊ መንገድ የሚፈታ ስርዓት አለ። ወገና የሚባል አለ። ወገና ማለት አንድ ሰው 100 ከብት 1000 ከብት ሲያረባ የሚደረጉ ስርዓቶች አሉ። እነዚህ ነገሮች በሙሉ ተደማሪ እሴቶች አድርገን በድንቃ ድንቅ መዝገብ ላይ ማስመዝገብ በማይዳሰሱ ቅርሶች ላይ የማስመዝገብ ስራ አጠናክረን እንድንሄድ የሚያበረታታን መድረክ ነው። ቦያ ሴሌሜ ደግሞ በዛሬው ዕለት በዓለም ድንቃ ድንቅ እናንተም ከፍተኛ የሚዲያ ባለሙያዎችም በተገኙበት እንዲመዘገብ በማድረጋችን እጅግ ደስታ ተሰምቶናል። አሁን እንትን ሰሌሜ ማን ፈጠረው እንዴት ተፈጠረበት የምትገልጪው ነገር ግን ማን ህብረተሰቡ ነው። ህብረት ሲኖር የፈጠረው ነው። በቃ የተፈጠረበት ምድር ላይ የፈጠረው እና ይሄ ነው በቃ እኮ አንቺ እንትን ሊያደርግሽ የሚችለው አንድን ሀገር ሊያስተዋውቅ ባህልን። በነገራችን ላይ ባህል የሌለው ሀገር ልትጠራችሁ ታስተዋውቂዋለሽ። እኛ ለምሳሌ ወይ ኳስ ወይ የሆነ ነገር ይዘን ውጪ ስንወጣ ሩጫችን ይዘን ስንወጣ እኮ የኛ ባህል የለበስነው ወይ ባህል ለብሰሽ ወይ በየመሃሉ ደግሞ በኳስ መሃል ወይ የሆነ ነገር የምታሳየችው ጭፈራዎች ናቸው እንትን ሊያደርግሽ የሚችለው። 3 መርሃ ግብርን የያዘ የሰሌሜ ሳምንት አክብረን በመጨረሻ በአፍሪካ ድንቃ ድንቅ ላይ እንደተመዘገበ ደስ ብሎናል። በጣም እናመሰግናለን። እኔ በጣም ደስተኛ ነኝ። ሰሌሜ ተወዳጅ ነው። የእንግሊዝ ተጫዋቾች ባለማወቅም ሰሌሜን ይጨፍራሉ። የኛ ግን በየቀኑ ምንጨፍርበት ሰሌሜ ነው። ሳልል ደግሞ አልጨርስም። በጣም ደስተኛ ነኝ። ሳዘጋጅም ደግሞ እንደሚሳካ ስላወቅኩ ነው ያዘጋጃ ነው። ያው አንዲት ኢትዮጵያን ልንገነባ ከሆነ መያያዝ ያስፈልገናል፣ አንድነት ያስፈልገናል። ለዚህ ደግሞ ዋነኛው ነገር መደማመጥ ነው፣ መከባበር ነው፣ መቻቻል ያስፈልጋልና ከዚህ ከኢትዮጵያ ውጪ ሌላ ሀገር የለንም። ስለዚህ ሁሉም ብሔሮች ብሔረሰቦች
ሃይማኖቶች ጥቁር ነጭ ሳንባባል ኢትዮጵያውያን ሁላችንም በከለር በአካባቢ በጾታ በተለያዩ ነገሮች ሳንለያይ አንድ ሆነን እቺን ሀገር እንድንገነባና ሌላ ሀገር የሌለን ስለሆነ ፍቅርና መቻቻል መዋደድ እንዲኖር በዚሁ አጋጣሚ ለመላው ኢትዮጵያውያን ጭምር በቦያ ሰለሜ በድንጋድንግ መዝገብ የማስመዝገብ መርሃ ግብር ማጠቃለያ ለውኜ መልእክቴን አስተላልፋለሁ። አመሰግናለሁ። ሰለሜ ሰለሜ ቦያ ሰለሜ አሃ ሰለሜ ሰለሜ ቦያ ሰለሜ አሃ ሰለሜ ሰለሜ ቦያ ሰለሜ አሃ አዋኔ ቦያ ሰለሜ አማኔ ቦያ ሰለሜ አማዳማዴ ቦያ ሰለሜ ሌሌ ሌሌ